ይሄኛው በታላቁ አሜሪካ ነው፣ በሊቃውንት ሳይንቲስቶች አገር። ሳይንቲስቶቹ ግን የስፍራውን የተፈጥሮ ሚስጥር ከመፍታት ይልቅ ስም ማውጣቱን የቀለላቸው የሰይጣን ማንቆርቆሪያ ብለውታል። ሚኒሶታን የምንገኘው እንደ ማንኛውም የዓለም ክፍል እዚህም ወንዝ በድንጋዮች መሃል እየተንደረደረ ቁልቁል ይወርዳል። አንድ ቦታ ላይ ሲደርስ ግን እስከ ዛሬ ማንም ሊረዳ ያልቻለውን ታላቅ ሚስጥር ይፈጥራል። ወንዙ ለሁለት ይከፈልና ግማሹ እንደምታዩት ተፈጥሯዊ መንገድ ተከትሎ ወደ ታች ይፈሳል። ግማሹ የወንዝ ክፍል ግን እዚህ ጋር ሲደርስ እምጥ ይግባ ስምጥ በድንጋዮች መሃል ድንገት ይሰወራል። ሳይንቲስቶች ስፍራውን አጥንተን ደረስንበት ሲሉ ማብራሪያ ሰጥተዋል። በየት በኩል እንደሆነ ባንደርስበትም በድንጋዮች መሃል የሚሰወረው ውሃ ተመልሶ ከዋናው ወንዝ ጋር ይቀላቀላል። ይህንንም የወንዙን የላይኛውንና የታችኛውን መጠን በመለካት አረጋግጠናል አሉ። ያው በመረጃ ማመንን ነውና ያስተማራችሁን፣ እስኪ መረጃ አምጡ ተባሉ። በርካታ የቴኒስ ኳሶችን በቀዳዳው በኩል ጨምረው ኳሶቹን ታች ጠብቋቸው አሉ። ተጠበቁ። ኳሶቹ ጠፉ። ግድ የለም ኳሶቹ ወደ ውስጥ ሰጥመው ነው የሚሆነው፣ በቀለም እንሞክረው አሉ። ቀለም ከመስጠም ይልቅ ከውሃው ጋር በቀላሉ ስለሚቀላቀል አሁን ትክክለኛውን ውጤት ጠብቁ ብለው ቀለም ደፉበት። ልፉ ቢላቸው ነው። ቀለሙም እንደ ቴኒስ ኳሶቹ ጠፋ። እናም የምድሩን ጨርሳ ጠፈርን በምታስሰው ታላቅ አገር አሜሪካ ወንዝ የሚጠጣው የሰይጣን ማንቆርቆሪያ ወንዙን የት እንደሚያደርሰው መልስ ሊሰጠን የቻለ ሳይንቲስት እስከዛሬ አልተፈጠረም።